ሰምቻታለሁ። እግዚአብሔርን እኔ ጆከር በቃ እናስተካክለዋል። ስቀርባቸው እናቴ ትሙት ላይ እንደ ቤተሰብ ውስጤ ነው ማስገባቸው ማንንም ማለት ነው። እነሱ ወይ በስመ አብ ወልድ መንፈስ ቅዱስ ሰው እናንተ ማለት እኔ ስም አጣውላችሁና ግን ከዚህ በኋላ አብሬያችሁ ምበላው ምደዋወላችሁ ሚል ህታስ ከሁሉ ነገር ነው ያወጣችሁ። አረ እኔ ቆንጆ እንዳታለቅሽ በመቀስፈት አመስጋኝ እናንተ እኔ እንኳን የሆነ ከዛ ገስት ላይ ስኮርድ ብትጠብቁ ምን አለበት? ሚዩት እየከፈታችሁ አንተ ትለያለህ ማለት ጀመራችሁ። አንድ ሴትዮ የኔ ስም አጽጂልኝ ዱባይ ብለሽ እኔን አቃቃ ኖ ቆይ ጉቺ ይሄ ነገር በደንብ መስራት አለበት። እኔ እጅ ላይ መግባት አለበት። በደንብ ይጸዳል። እንነጋገርና ዛሬ እዚሁ አደባባይ ላይ እንያያዛለን። አንላቀቅም። ዝም የምትይው ምንድን ነው? ከኔ ነው እንዴ ጸብሽ? ኖ ጉቺ እናቴ ትሙት ብዙ ነገር አይደለም። አንቺ እኮ ጆከር ይሄን ነገር ሀቁ መውጣት አለበት ሲሉ የነበሩ ሰዎች ሚዩት አድርገው እነሱ ኢቭን ኤምኬ ሚዩት ከፍቶ መሲ መጣ ኮሜንት ላይ መሲን ጥሯት መሲን አጋፍጣችሁ ሲሉ እነሱ ሁሉም ነፃ ሆነው እኔን አጋፍተው እኔ እኮ በሰው እንጂ ከርተናል ላይ ምን ነገር ያለቀሽ መሲዬ እንዳታለቅሽ አየሻት እቺ ፋራ ምን እንደምትልሽ እማቤቴ መቼም አላለቅስም። እሺ ምን አስጨነቀሽ? ምን እያንዳንዷና እኔ እኮ ብዙ እናቃለን ብንናገር እናልቃለን ሆኖብኝ እኮ ነው። ጠዋት የነገርኩሽን ታስታውሻለሽ? ተገባሽ? እኔ ጆከር ችግሬ ምን እንደሆነ ታውቃለህ? የቲክታክን ሰው መምሰል አቃተኝ። ለምሳሌ አሁን አንተን ያንተ ጠላቱ ጆከርዬ ጉቺዬ ማለትን አልችልበትም። ሌላው ሰው ይችልበታል። እኔ ደግሞ አልችልም። በቃ እግዚአብሔር ሲፈጥረኝ እንደዚህ አንድ ነገር እሺ እኔ አሁን አንድ ነገር ቲክቶክ ዘግቼ ካልጠፋው በስተቀር አንድ ነገር እኔ የምጠይቅሽ በሙሉ ልቤ ነው የምቀርብህ። ከኔ ጋር ብዙ ነገር ብለው እውነታው እያወቁ እኔን አጋፍጠው ሀቅ እያለ ገባክ። እኔ ምንም የትላንትና ውይይት ላይ ጉቺ የጥፍር ቆሻሻ ታክል እንከን የለብኝም። የሰናፍጭን ታክል እንከን ትላንት ማንና ማን ነበር የተከሰሰ? ፍቅር ዲዛይን እና ጋሽ ወልደ ጊዮርጊስ። ፍቅር ዲዛይን ይሄ አስጠነቆልኩ ምናምን ያለው ከዛስ በስ ሁለታችሁ በመጣጣው የተቆራረጠ ቪዲዮ ነው ያየሁት። መሲ ብቻዋን እንደ ባዶ ቤት ስታስተጋባን ያየሁት የተቆራረጠ ቪዲዮ ነው። ይሄማ ወፈር ያለ አጀንዳ ነው ማለት ነው። ሳምንት ያስሄድን አድርጎች እኔ ምን አገባኝ። ግን እግዚአብሔርን ይደብራል ማለት እያንዳንድሽ መሲ ምን አድርገዋት ነው? መሲ ላይ ወንጀሉን መሲ ላይ አድርገውባት ነው። አታወራም እንዴ ራሷ? ለምሳሌ ልንገርክ አሁን ጉቺ ያለች አይደለ? እኔ ጋር መታ እንደዚህ ሆንኩ ስትል እንደ ሰው ለማስታረቅ ትሞክራለህ አይደለ? ያንን ነገር ደግሞ ፊት ለፊት ስትጋፈጥ ያ ዋና የተከሰሰው ሰውዬ ሲመጣ አድናቂው ሲሆን ከሳሹ ምን ትላለህ? እየገባኝ ስላልሆነ ይሄ እኔ እዛ ላይ የነበረው ሁሉ ነው በቃ እኔ ያስደነገጠኝ ያ ነው። ለኔ እናቴ መክራኝ፣ አባቴ መክሮኝ፣ እህቶቼ መክረውኝ፣ የቅርብ ጓደኞቼ መክረውኝ አልሰማውም። በራሳችሁ ሰዓት ፈጣሪ ግን ለኔ እንድማር ተቀየሩ። አየር ላይ ተቀየሩ። እናቴ ጆከር መቀየር ቢሉክ መቀየር አይደለም። እናቴ ትሙትን እኔ እስቲ ነው ድንጋጤ ውስጥ ነው ያለሁት። ሰው እንደዚህ ተቀየራሉ። ኦኬ ታዩ በቃ አሁን ነገሩን እኔ እንትን እለዋለሁ። ነው እንግዲህ የቲክታክ አቃቢ እንደመሆናችን ነገሮችን ማለት ቆይ አንድ ሁለት ደቂቃ የሚውት ላለ ከባድ ነው ግን እኔ በዚህ አጋጣሚ ወልደ ጊዮርጊስ ንጹህ ሰው መሆኑን አረጋግጫለሁ። ገባሽ?
በቃ ንጹህ ሰው ምንም አይነት እንከን እንደሌለበት አረጋግጫለሁ። ችግሩ ፍቅሮች ልንገራችሁ አትማርም ሴትዮዋ። ወይ ጉቺ ከዚህ በኋላ ካልተማርኩኝ አንቺ ለኔ ማለት ጊዜ ከዚህ በኋላ ብለሽኝ አጣቂ ኖ ጉቺ ልንገርሽ፣ ይሄ የበፊቱ እንደዚህ አይደለም ኖርማል ወይ ይሄ እኮ ለምሳሌ ጉቺ ምን ልበልሽ ልጄን ራሴ ወልጃት አልወለድኳትም ተብሎ እንደመካድ እኮ ነው የሆነብኝ ትላንት። ሞትም ቢሆን ሞትሽ እቺ ነው እንዳትረሽ እና አንደኛ እሱ ሁለተኛ ትላንትና የሞት ፍርድ የሚያስፈርድ የሆነ ትልቅ ፍርድ ቤት ሰው ሀገር ላይ ማለት ነው የሚያስፈርድ ቢሆን አስፈርዳችሁብኛል። በህይወቴ ግን እኔ እናቴ ስትሞትና ትላንትና ነው የደነገጥኩት። ሌላ ደንግጬ አላውቅም። እናቴ ትሞት እኔን መስጌ እኔን ግን ተማሪ በቃ ተማሪ አያገባሽም። ስራሽን ቁጭ ብለሽ ላይብሽ ሰው እኮ ስራውን መስራት ነው የያዘው። አሁን በአሁኑ ሰዓት እኮ ሰው እንትን ምን አገባሽ? ሌላ ሀቅ የሚወጣበት ቤት ይሄዱ። ከዚህ በፊት የሚጠያየቁበት ቦታ ይሄዱ። ለምንድን አንቺን ማን ሀቅ አውጪ ሀቅ ፈላጊ እንትን አስደረገሽ? እዛው ይጨርሱ። አርፈሽ ቁጭ በይ። እኔ ሰለቸኝ ለአንቺ መናገር። እንዲህ ነው ብዬ ስል ሳይዲያሽ ለሱ አባላለሁ፣ በውስጥም እነግርሻለሁ፣ አትሰሚም። ለዛ ነው እርግፍ አድርጌ አንቺም እኔ ጋር መደወል አቆመሻል። እኔ የሚተውኩሽን በቃ ስራሽን እየሰራሽ ነው ብዬ ግን ስክሮል ሲደረግ ሳይ እኔ ደግሞ በጆሮ የሚሰማውት ነገር ስላለ እቺ ምላስ እኮ ጋይስ ትደርቃለች እኮ። እግዚአብሔር እኮ እንዲህ እያወራን አይደለም እኮ ፊት ለፊቱ የሚያቆመን። ምላሳችንን ደርቆ አጥፎ ነው ፊት ለፊቱ የምንቆመው። ያቺን ቃል ማሰብ ትልቅ ነገር ነው። በቃ ስብስብ ብለሽ ስራሽን ስሪ። ምን አስጨነቀሽ? ሱቅ መጥቶ እኮ ነው ጉቺ። አረ ሶልን እስኪ ጠይቂው። ሰው ሱቅሽ ድረስ መጥቶ ስራ ቦታሽ ድረስ መጥቶ እግርሽ ስር ወድቆ ከካደሽ ማን ልመን? እኔ ይቅርታ አድርጉልኝ። እንደኔ የሚሰማው ሰው አለ? ለኔ ማለት ነው ልጄም ለኔም ዛሬም ጥፋተኛ መሲ ነች። ለኔ ሚሊየን ታይምስ ነግሬያታለሁ። ሚሊየን ታይምስ እዛው ጋር አግኝቻታለሁ። ለኔ ዛሬም ጥፋተኛ ካልሽ አንቺና አንቺ ናችሁ። ሱቅሽ ሞባይል ሊገዙ ነው የመጡት። ምን አገባሽ ስለሌላ ነገር? ኤርፎን ሊገዙሽ ነው፣ ቻርጀር ሊገዙ ነው የመጡት። ምን አገባሽ? እኔ እንደዚህ አይነት ነገር ውስጥ አልገባም። ስራ ላይ ነኝ ምናምን ይባላል። አያገባሽም። ሌላ ቦታ ሂዱ፣ ሞክሩ። ይሄ ነው ያለው ነገር። እንዲህ መዝጋት እየቻልሽ ሌሎቹ እኮ በራሳቸው ልክ ናቸው። ሁሉም በራሳቸው ልክ ናቸው። አለቀ። እንደዛ እርግብግቢትሽ እስኪቆም ድረስ ገስትስ ላይ ምን ያስጮሻል ነው አይደለም? እግዚአብሔር ይስጥልኝ፣ አመሰግናለሁ። አለቀ። ሁሉም እውነቱን ልቡ ያውቃል። አንቺ መስኪ ባለማተባ ምናምን የምትባየው እንቅርታም የውሻ ልጅ ማለት ነው። መቻባሽ ነው። እኔ በውስጥ የነገሩ ሚዲያ ላይ ይሄ አጀንዳ ይምጣልን ብለው ነው የመጡት። እከካም ቅማላም፣ የቅማላም ልጅ ለእኔ እንዳትጽፊ ውሻ፣ የውሻ ልጅ እራሳቸው ናቸው። የህዝብ ድምፅ ያስፈልገናል በውስጥ እንኳን ጨርሱ ሲባሉ አንጨርስም ብለው የመጡት። የታባሽ ነው ያመጣኋቸው። መጀመሪያ ነገሩን አዳምጥሽ ተናገሪ። ወይ ሰው ግን የለም እውነት። ውሻ እዛ ጋር የተገሳሰጥሽው እያንዳንድሽ እዛ ጋር የተገሳሰጣችሁት እያንዳንዳችሁ ስንት ነገር የምታውቁ ናችሁ። አታውቁም እንዴ? አታውቁም? አላወራንም እንዴ ከዚህ በፊት? አታውቁም? ደርሶ ምንም ላለመናገር ዝም ብላችሁ ምናምን ጨዋ ሁላችሁም። ግን ሰው ፍቅሮቼ እስቲ እዚህ ዩናይትድ አረብ ኤሚሬት የምትኖሩ አንዳንድ ቁጥር ጻፉልኝ የኔ ወርቆች። እኔ ምን አገባኝ? እኔ የማልሄድበት እኮ ፍቅሮቼ ለምን እንደሆነ ታውቃላችሁ? ምን አገባኝ? ንገሩኝ እስኪ። እኔ ምን አገባኝ ማሩቲ? እኔ እዚህ ጋር ከእናንተ ጋር እስኮምፓይሰስ ናይሰስ ስላለው ጣኔን አጨሳለሁ፣ እመርቃችኋለሁ። እናንተም በጊፍት ትባርኩኛላችሁ፣ እኔም በጣም እባርካችኋለሁ። ምን አገባን እኛ? እስኪ ንገሩኝ የኔዎቹ ምን አገባን? የኔዎቹ ብሏል ማኛው። የኔዎቹ እኛ ምን አገባን?
እዚች ሀገር ይሄ ሁላ አንዳንድ ቁጥር የጻፈልኝ እዚህ ዱባይ ያላችሁ ናችሁ። የእናታችሁም ልጅ ቢሆን ዱባይ ላይ አትመኑ። ይሄን ልነግራችሁ ብዬ ነው። የእናታችሁም ልጅ ቢሆን እሰይ ማን ነው ሚኪን? እሺ ብቻ ለማንኛውም ስም ያለው የኔ ፍቅር ማንነትህን አላወቅኩትም። እዚች ሀገር ላይ አትመኑ። ሰው የለም ማሮቼ፣ ከፍቷል ዘመኑ። ሰው አትመኑ ነው ጨዋታው። አንስም አደግም እኔ ለድሮ ወይኔ ዴቪድ ማይ ላቭ ዴቪድ የኔ ጌታ ደህና ነህ? ለድሮ ለዚች ለማሽቁቅ ለብርጅስቶን ሲከፋይ ምናምን ደውዬ አወራታለሁ። ለድሮ አሁን ቢከፋኝም ምንም ቢለኝም ምንም ቢሆን ለዚህ ከላይ ላለው ሰውዬ ጋር ነው እማወራው። ባለቅስም ብናደድም ብበሳጭም ይሄ ከመዚህ በላይ ያለው ሰው እያለን እንደዚህ ያለው ሰውዬ ለሱ በቃ ይሻላል። አይሻልም ጋይስ? አይሻልም? ትቻለሁ ይሄ ከመዚህ በላይ ያለው እንዲህ ያለው ሰው እያለን ከሱ ጋር አወራለሁ። በቃ ትቻለሁ ማሮቼ። ሰው የለም ተያይዘን ልንተላለቅ ነው። ነገርኳችሁ እንዲህ አውርተን እዚህ እንደው አንድ ሻላ አውራ ብሪጅስቶን ትልቅ ጆኖሳይድ ተካሂዶባታል። ያው ከባድ ጆኖሳይድ ከባድ ልልቷ እኮ ድምጿን ለቁ ቫይብሬት አደረገ። ተርገበገበች። እኔ ልርገብገብልሽ ጓደኛዬ። እኔ አንቺን ቦንግ እንግዲህ በውስጥ በኩል ያለውን ነገር አጣርተን እንደርስበታል። አጣራ ጉዳዩ እንደ አዲስ ይታይ። መሲ ይግባኝ ጠይቃለች በጉጂ ቤት ከንቲባ ጋር መጣ ነው። ጆከር ልንገርህ፣ ከዚህ በኋላ ከማንም ሰው ጋር መነጋገር ራሱ አልፈልግም ማለት በቃ ከትላንት እኔ አሁን ትላንትና ምን እንዳልኩ ታውቂያለሽ? ጉቺ የሆነ ቆይ አንዴ በእናትሽ እሺ እንጠብቃለን አለን መስዬ ችግር የለም ወይ ከሌና ከሌማና ፍርጡና ትላንትና ምን እንደተደረኩኝ እኮ ደፈናኮ የሆነ ነገር ትላንትና እኔ ትላንትና በመጀመሪያ ደረጃ አንድ ጊዜ ጆካ በማርያም እችን ብቻ ነው ከሳሽና ተከሳሽ መጀመሪያ ቤቱ የት ነው የተከፈተ? ሙኒት ቤት ሙኒት ጋር። እሺ ተከሳሽ ማን ነበር? ተከሳሽ ጋሽ ወልደ ጊዮርጊስ። ከሳሽ ማን ነበር? ፍቅር ዲዛይን። ስለዚህ ችግር አለ ሙኒት ጋር እና መሲ ጋር ችግር አለ ማለት ነው። በቃ ጆከር ልንገርህ፣ እኔ አሁን ውስጥ የተሰማኝን ልንገርህ። አሁን ፍርሻ ሊነሳ ነው የጤፍተው። ጆከር ልንገርህ፣ እኔ ከማንም ጋር መሲ የሚታርጊ ሙኒትና መሲ ብርጅስቶን ውስጥ የተፈጠረ ነገር ነው። እኔ ከማንም ጋር ችግር የለብኝም። ቆይ ልንገርህ፣ ትላንትና ማን ነበሩ ከፍርድ ሰጭ ጋር ላይ ቆይ አንድ ጊዜ ሳራ ይርዳበሻ። ሁለተኛ ማጻፉልኝ ከታች ጋይሶች ሌላ ፍርድ ሲሰጥ የነበረ ሌሎቹ ተራ በተራ ከሳሽ ነው የመጡት። እኔ የተቀዳ ቪዲዮ ነው ያየሁት። መሲ ራሷ ተገስጣ ነበረ እዛ። ሚውት አርጊ መሲ ብርጅስቶን ነው። እኔ እችን ልወጣ ነው ጆከር። ወደ የትም መውጣት የለም ተረጋጊ። ጆከር ልወጣ ነው ወደ ሱቅ ልሄድ ነው። አንድ ጊዜ ይሄንን እኛ እኮ ተወጫለሽ። እኛ ጥያቄያችንን እንጨርስ። እሺ ነው እናንተ ትጠያየቃላችሁ፣ ግን እኔ እንደወጣ ነው ጆከር። እኔ ትላንትና የተሰማኝን ስሜት እዚህ ሰው ህዝብ መሀል ልናገር። የሆነ ጠራ በቃ ሰው ምድረ በዳ የሆነበት ቦታ ላይ የሞት ፍርድ ተፈርዶብኝ ሁላችሁም እኔ ላይ ተኩሳችኋል። እናቴ ትሙት ነው የምላችሁ። ሁላችሁም እያንዳንዳችሁ ተኩሳችሁ ገላችሁኛል። ምናልባት ለሌላው ሰው የሆነ ሊያስቅ ምናምን ይችላል። በጣም ነው ሰው የምታሳምሙት። እሺ ነይ እንጨርስ። ጉቺ አመሰግናለሁ። ቻው። አዋት አልቅሽ ወደዛ አትነፋረቂብኝ፣ አታስጠይ። ምን ትነፋረቃለህ? ቆይ ልጅቷ በቃ ማሰቢያ የጀግንነት ኩላሊቷን በልተውታል። በቃ ቆይ እንቀጥልኛ። ማን ነበር ገስት ላይ ጻፉ። እኔም አስታውሰውን ነገር ያለው
ጻፉት። እንዴት ይሆናል ይሄ ነገር? ተሰባሰቡ ልንገርክ። እሺ እኔ የሰማሁት ሀቢባ ቤት ነው። ሙኒት ነበረች ልታስተዋውቅ እንዴት መጡ ልትል ማለት ነው። ስትገባ ስትናገር ነው የሰማሁት። ሙኒት ምንድን ነው ያለው? ኢትዮ ደጅ ድሪበሪ ላይ ብዙ ሰዎች ቅሬታ ያለባችሁ ሰዎች አላችሁ። ቅሬታ ያለባችሁ ሰዎች ወልደ ጊዮርጊስ የሚመጣ ነው። ሁላችንም እንሰባሰባለን። ገስት እየገባችሁ ሁላችሁም ተናገሩ። እንዲሁም ውስጣችን ላይ ያላችሁ ማንም ሰው ቅሬታ ያለበት እየገባችሁ ተናገሩ። ልንሰባሰብ ነው ከምሽቱ 3 ሰዓት